ሴቶችም አንድ ነገር ልንገራችሁ ጓደኛዬ እኮ ዛሬ ጠርታኝ አቤት ይገዛላት ወርቅ ነው በቃ እሱ የሱ ሚስት ነች አንቺ የሱ ሚስት አይደለሽም አንቺ እኮ እዚህኛው ብር የሚገዛው ጋር ወይንም የማይገዛው ጋር ሚስት ነሽ አምነሽ አይደል የገባሽበት በቃ አናቱን አታዞሪው በቃ አለቅ ትዳር ሌላ ነገር አይፈልግም ሰውን ነው የሚፈልገው ሰው መሆንን ካልኩሌት አድርጋችሁ አትግቡ ትዳር ውስጥ ብዙ ካልኩሌሽን ግን አለ እሱ ይሄው እያየ ነው አይደል እንዴ ለምሳሌ የሴቷ ወገን ብር ያለው ከሆነ ልጅቷን ሳይሆን የአባቷን ሀብት አፍቅሮ ይገባና ልጅቷን ያሰቃያታል ሌላው በጣም ሳልናገረው ማላልፈው ነገር አንድ ነገር አለ ፕሌስ ወንድ ቤት ውስጥ ያላችሁ እህቶች ጓደኛችሁን እንዲያገባላችሁ ሉክ እህት ወንድምየው እቤት ውስጥ እኮ በቃ ኦልሞስት የሰይጣን ታናሽ ወንድም ነው አስቸግሯቸዋል ሲያገባ ይረጋጋል ብለሽ ጓደኛሽን እሳት ውስጥ እንዳታገቢ በጣም በቃ እንደዚህ አይነት ማህበረሰብ ውስጥ አለ በቃ አንዳንድ ጊዜ ኢቭን እንደ ሽማግሌ እንደ አባትም ቆም ብለን ማሰብ አለብን ሲያገባ ይረጋጋል ተብሎ ቀንድ ያለውን ወንድ ምስኪኗን ሴት ፈልገው ይድራሉ ይሄ ያው ማህበረሰብ ውስጥ ምናየው የማይመለስ ሽማግሌ ሼክ በለው ቄስ በለው ወስደው ወደ ትዳሩ እንዲገቡ ለምኖም ያስገባሉ ይሄ ቀንድ ያለው ሲያገባ ነው የሚረጋጋው የሚባለው ነገር